ፊያታዊው ዘይማን አምላክን ለመነው፣ በቀኝ ያቆመው ዘንድ ጌታን ተማጸነ። ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን አወቅሁ ለድህነት ወደኛ። ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን አወቅሁ ለድህነት ወደኛ። ወንበዴው፣ ሽፍታው፣ አሸባሪ የነበረው ፊያታዊው ዘይማ በሕይወቱ የመጨረሻ ሰዓት ላይ በጎልጎታ ከክርስቶስ በቀኝ ተሰቅሎ ተፈጥሮ ከጌታችን ከክርስቶስ ጋር መሰቀሉን ነገረችው። በአንድ ቃል ነፍሱን አዳነ። ጌታ ሆይ በመንግስትህ አስበኝ አለ። ነፍሱም ዳነች። ልክ እንደ ፊያታዊው ዘይማ አባ ሙሴ ጸሊም በግብጽ እጅግ የሚፈራ ወንበዴ፣ ቀማኛ፣ ጨካኝ፣ ሰዎች ቀና ብለው አይኑን ማየት እስኪፈሩ ድረስ ያስጨንቃቸው ነበር። ጣዖት አምላኪ ስለነበረ፣ በተለይም ፀሐይን ያመልክ ስለነበረ ከሌሎች ጣዖት አምላኪዎች ጋር ወደ ግብጽ ሄዷል። ሆኖም እግዚአብሔር እንደ ብርሃን ዓለም ቅዱስ ጳውሎስ ልቦናውን አበራለት። በህሊናው ስለ እውነተኛ አምላክ ይመራመር ነበር። አንድ ቀንም የሚያመልካትን ፀሐይ አንቺ አምላክ ከሆንሽ አናግሪኝ አላት። እርሷ ግን ማናገር አልቻለችም፣ ተፈጣሪ ነችና። ቅዱስ አቡነ ሙሴ ጸሊም ትውልዱም እድገቱም ኢትዮጵያ ውስጥ ነው። አባ ሙሴ ጸሊም ምንም አስቸጋሪ ሰው ቢሆንም ፈጣሪን በመፈለጉ ቀጠለና አንድ ቀን ተሳካለት። መልካም ክርስቲያኖችን አግኝቶ ቢጠይቃቸው ወደ ገዳመ አስቄንጤስ ቢሄድ እንደሚያገኘው ይነግሩታል። እርሱም ሰይፉን እንደታጠቀ ወደ ገዳሙ ገባ። መነኮሳቱ ሁሉ ፈርተው ሸሹት፣ የሚጠጋው ጠፋ። ያን ጊዜ አባ ኤስድሮስ በፍጹም ትህትና አስገብተው አስተናገዱት። ምን ፈለክ ልጄ አሉት። ሙሴ ጸሊምም እውነተኛውን አምላክ ፊት ለፊት ማየት ፈልጋለሁ አለ። አባ ኤስድሮስም የማዝህን ሁሉ ከፈጸምክ ታየዋለህ ብለው ወደ መነኮሳት አለቃ ወደ ቅዱስ መቃርስ ታላቁ ዘንድ ሰደዱት። አባ መቃርስም ክርስትና አስነስተው አስጠምቀው መለሱት። ከዚህ ጊዜ በኋላ ነበር አባ ሙሴ ጸሊም ሕይወት እጅጉን የተቀየረው። አባ ኤስድሮስ ዘንድ ምንኩስና ተቀብሎ በፍጹም ተጋድሎ ይጋደል ጀመር። በጠባባው በር ይገባ ዘንድ ወዷልና በሽፍትነት የሞላው አካሉን በጾምና በጸሎት እንዲሁም በስግደት አረገፈው። አጋንንት በቀደመ ሕይወቱ በህልምም ይባስ ብሎም በአካል እየመጡ ይፈትኑት ነበር። ሆኖም እንዳልቻሉት ሲረዱ ተሰብስበው መጥተው በእሳት አለንጋ ገርፈው አቆሳስለውት ሄዱ። እርሱ ግን ታገሰ። በበረሃ ለሚኖሩ አበው መነኮሳት ሁሉ ብርሃን የሆነ ሕይወት ሞገስ ሆነላቸው። ለኃጥአን ደግሞ ምጻተኛ ሆነ። በተራራ ያለች ሀገር ልትሰወር አይቻላትምና ስም አጠራሩ በመላው ዓለም የተሰማ ሆነ። ሙሴ ጸሊም ይባል ጀመር። በየበረሃው ያሉ አበው ብቻ ሳይሆኑ ምድራውያን መኳንንት ጭምር ሊያዩት ይመኙ ነበር። እርሱ ግን አንተ ጥቁር ባሪያ ስለ ኃጢአትህ አልቅስ እያለ ራሱን ይገስጽ ነበር። ከውዳሴ ከንቱም ራሱን ይጠብቅ ነበር። ከዚያ ጊዜ በኋላ የመነኮሳት እረኛ አበምኔት አድርገው ሾሙት። እርሱም መልካም አጠባበቅን ጠበቃቸው። የበርካቶችንም መራራ ሕይወት ጨው በሆነው ተሞክሮ ምክሩ አጣፍጦ በርካታ ድርሰቶችን ደርሶ እያረጀ መጣ። ከቁመቱ መርዘም፣ ከጺሙ ነጭነትና ከአወራረዱ የተነሳ ያዩት ሁሉ ያደንቁት ነበር። በመጨረሻም በ375 ዓመተ ምህረት በርበሮች አሕዛብ ገዳመ አስቄንጤስን ሲያጠፉ ሌሎች መነኮሳት ሲሸሹ እርሱ ግን አልሸሽም ብሎ ከሌሎች 7 ደቀ መዝሙራት ጋር ሰኔ 24 በሰማዕትነት አርፏል። ይህ ኢትዮጵያዊ አባት በግብጻውያን ስሙን ጠርተው ዝክሩን ዘክረው አይጠግቡም። እጅግ ይወዱት ነበረ። የከበረ አጽሙ በአባ እንጦስ ገዳም ይገኛል። በሀገራችን በስሙ ያለ ቤተክርስቲያን በሐመር አካባቢ ይገኛል። በፈራረሰችው ሀገረ ደማስቆስ ሶሪያ በባለቤትነቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነው በስሙ የተሰየመ ገዳም ይገኛል። የአባታችን ሙሴ ጸሊም ጸሎቱ በረከቱ ይደርብን፣ አሜን።